ቡና መጠጣት የጨጓራ በሽታ እንደሚያስከትል ስንቶቻችሁ ታውቃላችሁ? ዛሬ ቡና መጠጣት የሚያስከትላቸውን 5 ችግሮች እነግራችኋለሁ። አንደኛ፣ እንቅልፍ ማጣት። በተለይ በምሽት አካባቢ ቡና የምንጠጣ ሰዎች እንቅልፍ መተኛት እንቸገራለን። ሁለተኛ፣ የቡና ሱስ። በተደጋጋሚ ቡና የምንጠጣ ሰዎች 1 ቀን ወይም 2 ቀን ቡና ያልጠጣን ከሆነ የራስ ምታት፣ ድካም፣ ድባቴና የመሳሰሉትን የቡና ሱስ ምልክቶች እናያለን። ሶስተኛ፣ ጭንቀት። ቡና የልብ ምትን መጨመር እንዲሁም የጭንቀት ምልክቶች ያመጣል። አራተኛ፣ የአጥንት መሳሳት። ቡና በሰውነታችን ያለውን የካልሲየም መጠን ስለሚቀንስ የአጥንት መሳሳት ያስከትላል። አምስተኛ፣ የደም ግፊት መጨመር። ቡና በተደጋጋሚ የምንጠጣ ከሆነ እንዲሁም የደም ግፊት በሽታ ካለን የደም ግፊታችን ከፍ የማለት ምልክት ያሳያል። ስድስተኛና የመጨረሻው የጨጓራ በሽታ ነው። ቡና በተደጋጋሚ የምንጠጣ ሰዎች በተለይ ከምግብ በፊት የምንጠጣ ከሆነ የጨጓራ ላይ ማቃጠል፣ ማቅለሽለሽ እንዲሁም ማስመለስ ልናይ እንችላለን። ይሄ ማለት የጠጣነው ቡና ጨጓራችንን ጎድቶታል ማለት ነው። ነገ ደግሞ የቡናን ጥቅሞች ይዤላችሁ እመጣለሁ። በዚህ አጋጣሚ ኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ ሰሚት ከለስላሳ ፋብሪካ ፊት ለፊት የሚገኝ ሲሆን በዚህ ጊዜ የነፃ የደም ግፊት ምርመራ እየሰጠ ስለሆነ መታችሁ ተጠቃሚ እንድትሆኑ እንላለን።